ሚስቱን የሚያጨበረብርና በቃ ሚስቱ አታቀውም አብሯት 10 አመት 15 አመት እየኖረ ዋሉ እኚህ ሰዎች ምርጥ አጭበርባሪዎች ናቸው ወላሂ በጣም ብቃት ያለው አጭበርባሪ ማለት ሚስቱን የሚያጨበረብርና በቃ ሚስቱ አታቀውም አብሯት 10 አመት 15 አመት እየኖረ ወይ يعني بخلاف ما تعرفه እሷ ከምታቀው ተቃራኒ ሌላ ግለሰብ እና የተላበሰ ሰው ካለ የምርጥ አጭበርባሪ ነው እንግዲህ ምርጥ ካለው ማለት ነው አላኩል ሀል ወከዛሊከ ለሴቶች ማለት ነው ለዚህ በኮሙኒኬሽን ባጭሩ በላኪና በተቀባይ መካከል የምንቀባበላቸው መልእክቶች ናቸው ያው ላኪ ያለ ተቀባይ ያለ ከመካከላቸው ሚንስ አለ ኮሙኒኬሽን ሳይንስ ካወራን ማለት ነው ለዚህ እሱ አለ እኔ መረጃ አስተላልፋለሁ አንተ ተቀበላለህ በመካከላቸው ማስተላለፊያ መንገዶች እንዳሉ ነው ማለት ነው እና ራስን በተቻለ ግልጽ በሆነና በተጨበጠ መንገድ ማለት ነው ግባህ በማያሻማ መንገድ በጣም አስፈላጊ ነገር ነው ያስባሉ መግለጽ ራስን መግለጽ ሐሳብህን መግለጽ ህልምህን ፍላጎትህን ሚደብርህን ነገር ምትወደውን ነገር በአግባቡ ሰዎች እንዲረዱ የማድረግ ብቃትህ የኮሙኒኬሽን ክህሎት ይባላል ሌላኩ ተአምር የለውም ሐሳብ አለ ተደራጀ ሊሆን ይችላል ላይሆን ይችላል ግን ያን ሐሳብ ሰዎች እንዲረዱ በምትችለው አቅም ግልጽ አድርገህ በተጨባጭ ማስቀመጥ ስትችል አንተ የኮሙኒኬሽን ክህሎትህ ይመሰከርልሃል ማለት ነው ፍቅርን በዚህ ውስጥ ስትወስደው ማለት ነው እንግዲህ ፍቅርም የሚተላለፍ መልእክት ነው አይተላለፍም እንዴ መሐመድ ፍቅር በጣም ብዙ ኮሙኒኬሽን ሚንሶች አሉት እንደውም በአይን ይተላለፋል በቃላት ይተላለፋል በተግባር